ኢትዮጵያን አይነክ ያደረገው መሳሪያ በዓለም ላይ ከሚገኙ ጠንካራ የአየር መከላከያ ዘዴዎች መካከል ከቀዳሚዎቹ ይመደባል። የድሮን ጋጋታ፣ የክሩዝ ሚሳኤል ውርጅብኝናም የተዋጊ ጄቶች ጥቃት ፈጽሞ የሚያስጨንቀው አይደለም። ከጠላት የሚተኮሱ የጦር መሳሪያዎችንም በረሃ ለበረሃ አሳዶ የመምታት ልዩ ችሎታን ተላብሷል። ይህ የአየር መከላከያ ዘዴ ታዲያም በሳይንስ ፊክሽን ፊልም ላይ ያለ መሳሪያ ሳይሆን በጋዱ ዓለም ላይ ተሰርቶ በበርካታ አውደ ውጊያዎች ስኬታማ የሆነው ፓንሲር የሩሲያ የአየር መከላከያ ሚሳኤል ነው። የሩሲያው የአየር መከላከያ ዘዴ ታዲያም አሁን በሀገራችን ኢትዮጵያ እጅ ገብቷል። የአየር ውጊያ የበላይነት የጦርነት ውጤትን በሚለውጥበት አሁን ባለንበት ዓለም ላይ ኢትዮጵያም ይህን የአየር መከላከያ ዘዴ በእጇ ማስገባቷ የምስራቅ አፍሪካ ብቻ ሳይሆን የመላው የአፍሪካ አህጉር ጠንካራ የአየር መከላከያ ያላት ሀገር ያደርጋታል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ጥንቅራችን ላይ በኢትዮጵያ እጅ ስለገባው ፓንሲር የአየር መከላከያ ዘዴ የምንላችኋለን። እስከ ፍጻሜው አብራችሁን ቆዩ። ፓንሲር በኢትዮጵያ እጅ ነው። በፈረንጆቹ 2019 የኢትዮጵያ መገናኛ ብዙኃን በቢሾፍቱ የጦር ኃይል ቤዝ ተገኝተው አንድ ልዩ ዘገባን ለሀገሪቱ ሕዝብ ሲያስተላልፉ 8x8 የሆነ ባለመንትያ አፈሙዝ መሳሪያም በካሜራቸው እይታ ውስጥ ገብቷል። ይህ መሳሪያ ታዲያ ፓንሲር S1 መሆኑን መሳሪያውን የሚያውቀው ሰው ወዲያው የመረዳት እድል አለው። በ2020 ሩሲያም ይሄን መሳሪያም ለኢትዮጵያ መሸጧን የሚገልጽ ማረጋገጫን ሰጥታለች። ከ3 ዓመት በፊት በመንግስት የቴሌቪዥን ጣቢያዎች ታይቶ የነበረው ሩሲያ ሰራሹ ፓንሲር ጸረ አውሮፕላን መድፍና ሚሳኤሎች ዳግመኛ በ2023 በአንድ ላይ የተገጠሙበት መላውን የአገሪቱን የአየር ክልል መቃኘትና እስከ 36 ኪሎ ሜትር ርቀት ላይ ያሉ ኢላማዎችን መምታት የሚችል የአየር ጥቃት መከላከያ ስርዓት በወታደራዊ ትዕይንቱ ላይ ከተስተዋሉት መካከል ይገኝበታል። በ2023 ደግሞ ከፓንሲር 1 የተሻሻለው ፓንሲር 2 በኢትዮጵያ ህዳሴ ግድብ ዙሪያም መተከሉን የሚያሳይ የሳተላይት ምስል በማህበራዊ ሚዲያዎች ላይ ተሰራጭቷል። ኢትዮጵያም የህዳሴውን ግድብ መምታት አይቻልም የሚል መልእክትን በዚህ የአየር መከላከያ ዘዴ በኩል አስተላልፋለች። በ2024 ኢትዮጵያ የፓንሲር አየር መከላከያ ዘዴዎችን በቁጥር ወደ 6 ከፍ በማድረግ ይበልጥ የአየር ክልሏን ጥበቃ አጠናክራለች። በ2022 የፓንሲር አየር መከላከያ ዘዴ ባትሪዎች በመብረቅ አደጋ ሲመቱ የኢትዮጵያ ጦር በጥቂት ጊዜያት ውስጥ የተመቱትን ባትሪዎች በመተካት ያለበትን ደረጃ አሳይቷል። በአንዱ ባትሪ ከ13 እስከ 15 ሚሊዮን ዶላር የሚያስወጣው ፓንሲር የአየር መከላከያ ዘዴ ከአሜሪካው F-35 ተዋጊ ጄት ያነሰ ግዢ ዋጋ ያለው ቢሆንም ያለው ጠቀሜታ ግን ከF-35 በላይ ነው። የጦር ሜዳው አውሬ ፓንሲር ለምን ይፈራል? የፓንሲር አየር መከላከያ ዘዴ 30 ሚሜ መድፍ ያለው ሲሆን በአንድ ደቂቃ ውስጥም 5000 ዙር ተኩስን መፈጸም የሚያስችል አቅም አለው። ከመድፉ በተጨማሪም የፓንሲር ሚሳኤል ማክ 3 ፍጥነት ያለው ሲሆን በ20 ኪሎ ሜትር ርቀትናም በ15 ኪሎ ሜትር ከፍታ ያለን ማንኛውንም የጠላት ኢላማ መጥቶ ይመጣል የተለየ አቅምን ተላብሷል። ፓንሲር የአየር መከላከያ ዘዴ በጦር ግንባሮች ላይ ተሳትፎ በርካታ ድሎችን ያመጣም ታላቅ የአየር መከላከያ ዘዴም ነው። በሶሪያ ውስጥ የቱርኩን RF4 ጄቶችንናም በርካታ የጠላት ድሮኖችን በማደባየት ትልቅ ስምን አትርፏል። በዩክሬንና ሩሲያ ጦርነት ላይም የሃይማርስ ሚሳኤሎችንና የዩክሬን አጥፍቶ ጠፊ ድሮኖችን መጥቶ በመጣሉ ረገድ ትልቅ አስተዋጽኦ ነበረው። ከዚህ ቀደም የነበረው የፓንሲር አየር መከላከያ ዘዴ በአንድ ጊዜ 22 ሚሳኤሎችን ብቻ ይይዝ የነበረ ሲሆን በ2025 ቁጥር ወደ 48 ከፍ ብሏል። የሚሳኤል መጠኑ ከፍ ማለቱ ታዲያም በናዳ የሚመጣውን አጥፍቶ ጠፊ ድሮን መጥቶ በመጣሉ ረገድ ያለውን አቅም ከፍ አድርጎታል። ሮስቴክ የተሰኘው የሩሲያ መሳሪያ አምራች ኩባንያም በመስከረም ወር አዳዲሶቹን ፓንሲር ሚሳኤሎች ለኢትዮጵያ መስጠቱም ተነግሯል። የአዲሱን ፓንሲር ሚሳኤል ወደ ኢትዮጵያ መግባት ተከትሎ ታዲያ ኢትዮጵያ አየሯን አጥራለች ቢባል ማጋነን አይሆንም። ለኢትዮጵያ የስትራቴጂክ የበላይነት የፓንሲር ሚና የግብጽ ኢላማ የሆነው ታላቁ የኢትዮጵያ ህዳሴ ግድብ በፓንሲር ሚሳኤል መታጠሩን ተከትሎ ካሁን ወዲህ ግብጽ በፍጹም የህዳሴውን ግድብ ለመምታት አቅሙ አይኖራትም። እየረከሰ የመጣውን የድሮን ዋጋ ተከትሎ በኢትዮጵያ ውስጥ ያሉ ታጣቂ ቡድኖች
ድሮንን ቢታጠቁ ምስጋና ለፓንሲር የአየር መከላከያ ዘዴ ግባናም የኢትዮጵያ ጦር የታጣቂ ቡድኖችን ድሮን በቀላሉ መጥቶ መጣል ይችላል። ፈጣኑ ፓንሲር የአየር መከላከያ ዘዴ በፍጥነት ወደ ውጊያ መግባት የሚችል ሲሆን ሜካናይዝድ ክፍለ ጦሮችን በመጠቀምም ትልቅ ሚናን መወጣት የሚያስችል አቅምን ተላብሷል። ፓንሲር በኢትዮጵያ እጅ መግባቱ በጠላቶቿ ላይ የሚፈጥረው የስነ ልቦና የበላይነት ቀላል የሚባል አይደለም። በሶሪያ ሊቢያና ዩክሬን ተሞክሮ ስኬታማ የሆነው ፓንሲርን ኢትዮጵያ መያዟ ደግሞ ለሀገሪቱ ጦር በራስ መተማመንን ይጨምርለታል። ግብጽ ኤፍ-16 ተዋጊ ጄቶቿን እያበረረች በሱዳን በኩል አድርጋ በኢትዮጵያ ድንበር ብትገኝ የኢትዮጵያው ፓንሲር ሚሳኤል በደቂቃዎች ውስጥ ምላሽን በመስጠት የካይሮ ተዋጊ ጄቶች በመጡበት እንዲመለሱ ማድረግ ይችላል። ከትግራይም ሆነ ከኤርትራ የድሮን ጥቃት ቢጀመር የኢትዮጵያው ፓንሲር ሚሳኤል የኢትዮጵያን ዋና ዋና ከተሞችና ወታደራዊ ካምፖች በቀላሉ ከድሮን ጥቃት በመመከት የኢትዮጵያ ጦር የበላይነትን ያረጋግጣል። ይህ ሁሉ ተደማምሮ ታዲያ ኢትዮጵያ የአየር ክልሏን በአግባቡ መጠበቅ የሚያስችላትን አቅም የሚያላብሳት ፓንሲር የአየር መከላከያ ዘዴ ይሆናል። አቅሙን ከፍ ያደረገው ፓንሲር የሩሲያን ጦር እንደሚያጠናክር የተነገረለት አዲሱ ፓንሲር ኤስኤምዲ የአየር መቃወሚያ ይፋ የተደረገው ከወራት በፊት ነው። የሩሲያ የመንግስት ኢንዱስትሪ ኮርፖሬሽን ሮስቴክ የፓንሲር ኤስ የአየር መከላከያ ሚሳኤል መድፍ ስርዓት የውጊያ ተሽከርካሪዎችንም አስረክቧል። አዲሱን ፓንሲር ኤስኤምዲ ልዩ የሚያደርጉ ባህሪያቱን ስንመለከት በማስወንጨፊያው እስከ 48 አነስተኛ ሚሳኤሎችን መያዝ ይችላል። መደበኛ ሚሳኤሎችና አነስተኛ ሚሳኤሎችን አጣምሮ የያዘ በመሆኑ ጠቅላላ የጥይት ክምችት ላይ ማስተካከያ ማድረግም ያስችላል። ውስብስብ የአየር ላይ ኢላማዎችን ደጋግሞ በመለየትና በማውደም በውጊያ ላይ ውጤታማነቱም ተረጋግጧል። ሙሉ በሙሉ ምርመራ ተደርጎለት በወታደራዊ ኢንስፔክተሮች በይፋ ተቀባይነትን አግኝቷል። የፓንሲር ስርዓቶች የሩሲያን ሰማይ ለመጠበቅ እጅግ በጣም ውጤታማ ናቸው ሲሉ የሮስቴክ የጦር መሳሪያዎች ክላስተር ዳይሬክተር ቤካን ኤዝዶጎቭ በቅርቡ ተናግሯል። ኢትዮጵያም ይህን አዲሱን ፓንሲር በእጇ ስለማስገባቷ የሚያሳዩ መረጃዎች በተለያዩ መገናኛ ብዙኃን ሲዘገቡ ነበር። እያደገ ያለው የኢትዮጵያ ጦር አቅም አጠቃላይ ወታደራዊ አቅም በመመዘን ደረጃ የሚሰጠው ግሎባል ፋየር ፓወር በ2024 እትሙ የሀገራትን ከሰራዊት ብዛት እስከ ትጥቃቸው ድረስ በመፈተሽ የወታደራዊ አቅም ደረጃ ይሰጣል። የ145 ሀገራትን ወታደራዊ አቅም በመመዘን በየዓመቱ ደረጃ የሚያወጣው ግሎባል ፋየር ፓወር ለምዘናው 60 ያህል መገምገሚያ ነጥቦችን ይጠቀማል። እነዚህ መመዘኛዎችም ሀገራት ያላቸው ወታደራዊ ክፍሎች ብዛት፣ ለሰራዊቱ የታጠቃቸው ወታደራዊ ትጥቆች፣ ለሰራዊታቸው የሚመድቡት ዓመታዊ በጀት፣ ለሰራዊታቸው የሚያስፈልጉትን አቅርቦቶች በተገቢና በአስፈላጊው ጊዜ የማቅረብ አቅም፣ ተፈጥሯዊ ሀብት እንዲሁም ሀገራቱ ካላቸው መልክዓ ምድራዊ አቀማመጥ አንጻር በዝርዝር ይገመግማል። እንደ ግሎባል ፋየር ፓወር አሃዝ ከሆነ ግብጽ ወታደራዊ አቅሟ በብዙ ርቀት ከኢትዮጵያ ከፍ ያለ ነው። ኢትዮጵያ 160 ሺህ የሚሆን አጠቃላይ ሰራዊት ብዛት አላት። 91 ወታደራዊ አውሮፕላኖችም ያሏት ሲሆን 23 ተዋጊ ጀቶችም አላት። የኢትዮጵያ የታንክ ብዛት 680 ሲሆን ከ10 ሺህ የማያንሱ ብረት ለበስ ተሽከርካሪዎችንም ይዛለች። በዚህም እንደ አውሮፓውያን አቆጣጠር በ2024 በተሻሻለ የግሎባል ፋየር ፓወር ሪፖርት ላይ ባይጠቀስም የኢትዮጵያ ጥቂት የማይባል ቱርክ፣ ቻይናና ኢራን ሰራሽ ሰው አልባ አውሮፕላኖች እንዳላት ይታመናል። ግብጽ በበኩሏ ሙሉ በሙሉ በሀገር ውስጥ የተመረቱ ወታደራዊ ዘመቻዎችን መፈጸም የሚችሉ ሰው አልባ አውሮፕላኖችን ታጥቃለች። በመካከለኛው ምስራቅና በአፍሪካ ግዙፍ የባህር ኃይል የገነባቸው ግብጽ አብዛኞቹ የአሜሪካ፣ የፈረንሳይ፣ የጀርመንና የጣሊያን ሰሪት የሆኑ የተለያዩ መጠንና አገልግሎት ያላቸው 100 መርከቦች አሏት። የባህር በር አልባዋ የሆነችው ኢትዮጵያ ባህር ኃይሏን መልሳ እየገነባች እንደሆነ ቢነገርም በአሁኑ ወቅት ወታደራዊ ዘመቻን የሚወጡ ምንም አይነት የባህር ኃይል መርከቦች የሏትም። ለረጅም ጊዜ ቀጥሎ በሚካሄደው ጦርነት ውጤት ላይ የአንድ ሀገር ንቁ ተሳታፊ የሆነ ሰራተኛ ኃይል ፋይናንስ። በተጨማሪም ኢትዮጵያም ከሩሲያ መንግስታዊ ጦር መሳሪያ አምራች ከሆነው ሮስቴክ ጋር ሱ-35 የተሰኘ የባለብዙ አገልግሎት አራተኛ ትውልድ ተዋጊ ጄት ግዢ ስምምነት መፈጸሟን ብላክ ሚረር የተሰኘ መረጃ ጠላፊ ቡድን ባወጣው ሰነድ አጋልጧል። ኢትዮጵያ ከሩሲያ ጋር 6 የሱ-35 ዘመናዊ የባለብዙ አገልግሎት የጦር ጄት ለመግዛት መስማማቷን ሰነዱ ይፋ ያደረገ ሲሆን ለኢትዮጵያ የአየር ውጊያ አቅም የበላይነት ከፍተኛ ጠቀሜታ እንደሚኖረው ታምኗል። ሱ-35 ከሩሲያ እጅግ የላቀ የአየር ላይ የበላይ ከሆኑ አውሮፕላኖች አንዱ ሲሆን እጅግ ዘመናዊ ሞተሮች፣ የረዥም ርቀት ራዳርና የተለያዩ አቪዮኒኮች የተገጠመለት የምዕራባውያን አራተኛ ትውልድ ተዋጊዎችን የሚገዳደር ጄትም